ከዛሬ 3000 ዓመታት በፊት ከክርስቶስ ልደት በፊት በነበሩት ጥንታዊ የከነዓን የፊኒቂያና በካርቴጅ ውስጥ አንድ እጅግ አስፈሪና ምስጢራዊ አምልኮ ይካሄድ ነበር። ሰዎች ለሀብት፣ ለስልጣንና በጦርነት ላይ ላለው ድል ሲሉ እጅግ ውድ የሆነ ነገራቸውን ይሰዋሉ። ይህ አምልኮ የሞልክ አምልኮ በመባል ይታወቃል። ለዘመናት ይህ የታሪክ ተመራማሪዎች የፈጠሩት ተረት ይመስል ነበር። ነገር ግን አርኪኦሎጂስቶች ከመሬት ስር የቆፈሩት ምስጢር መላውን ዓለም አስደነገጠ። ዛሬ የዚህን ጥንታዊ አምልኮ ያልተሰማ ምስጢሮችን እንመረምራለን። ሞልክ ማን ነው? ሞልክ በወቅቱ የነበሩት ሰዎች የሚያመልኩት የነሐስ ጣዖት ነበር። የጣዖቱ ቅርጽ የሰው አካል ያለው ሆኖ የራሱ አቀራረብ ግን የበሬ ራስ ነበረው። እጆቹ ወደፊት ተዘርግተው እንደ ሳህን የተቀመጡ ሲሆን በውስጥ ግዙፍና እሳት ይነድበት ነበር። ካህናቱ የከተማውን መሪዎች ሕዝቡን ይሰበስባሉ። በበዓሉ ቀን የከተማው ድምፅ በከበሮና በነሐስ መለከቶች ይሞላል። ነገር ግን የዚህን ሙዚቃና ከበሮ ዓላማ የሰዎችን ደስታ ለመግለጽ አልነበረም። ይልቁንም የሚፈጸመውን አሰቃቂ ድርጊትና የለቅሶ ድምፅ ለመሸፈን ነበር። አሰቃቂ የመስዋዕትነት ስነ ስርዓት። የዚህ አምልኮ እጅግ አሰቃቂው ክፍል መስዋዕቱ ነበረ። የሀብታሞችና የከበሩ ሰዎች የመጀመሪያ ልጆቻቸውን ሕፃናቱን በሕይወት እያሉ ወደሚያጋየው የነሐስ ጣዖት እጅ ላይ ይጥሏቸዋል። ሕፃናቱ በዚያ እሳት ውስጥ በሚቃጠሉበት ጊዜ የሚፈጠረውን ሕመም፣ ጩኸትና የወላጆች ለቅሶ ማንም እንዳይሰማ ካህናቱ ከበሮውን በኃይል ይደልቃሉ። በወቅቱ የነበሩ ሰዎች ይህን የሚያደርጉት ሞልክ ከተቆጣ ሀገር በትልቅ ትጠፋለች፣ ከተደሰተ ግን በጦርነት ድል እና ሀብት ይሰጠናል ብለው ያምኑ ስለነበር ነው። የአርኪኦሎጂስቶች አስደናቂ ግኝት። ለብዙ ዘመናት የታሪክ ተመራማሪዎች ይህን ታሪክ በጠላቶቻቸው የተጋነነ የስም ማጥፋት ታሪክ ነው ብለው ያስቡ ነበር። ነገር ግን በ20ኛው ክፍለ ዘመን በቱኒዚያ በሚገኘው በጥንታዊ የካርቴጅ ከተማ ፍርስራሽ ስር ቶፌት በተባለ ቦታ ተቆፈረ። አርኪኦሎጂስቶች በዚያ ቦታ ስር ያገኙት ነገር የታሪክ መጻሕፍትን ቀየረ። በሺዎች የሚቆጠሩ በሸክላ እንስራዎች የተሰፈኑ አጥንቶች ተገኙ። አጥንቶቹ በሙሉ የተቃጠሉ የሕፃናትና አዲስ የተወለዱ የሕፃን አጥንቶች ነበሩ። ከጎናቸውም ለሞልክ የተጻፉ የምስጋናና የጸሎት ጽሑፎች ተቀርጸው ተገኙ። ይህ ግንኙነት ታሪኩ ተረት ሳይሆን እውነተኛ አሰቃቂ የታሪክ አካል እንደነበር አረጋገጡ። የሰው ልጅ በታሪኩ ውስጥ ለስልጣንና ለሀብት ሲል ያደረጋቸው እጅግ ጨለማ የሆኑ ታሪኮች አሉ። የሞልክ አምልኮ ደግሞ ከነዚህ መካከል ቀዳሚ ነው። እናንተስ ስለዚህ ጥንታዊ አምልኮ ምን ታስባላችሁ? የሰው ልጅ ውጤት ነው ወይስ ሌላ? ሀሳባችሁን በኮሜንት ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እና ለቻናሉ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ አስደናቂ ታሪክ እስክንገናኝ ደህና ሁኑ።